እሺ ተማሪዎች እስካሁን የተናገርኩት ገብቷችኋል? በቃ እንደዛ ከሆነ አንድ ክላስ ወርቅ ሰጣችኋል ትሞክራላችሁ። እሺ ሞክሩ። Calculate the mean of the following data. እሺ ተማሪ ብሩክ ማስታወስ መጀመር መቻል ለሰዎች በጣም ደስ ይላል። ልክ ነው መምህር። ትውስታዎች ቀስ እያሉ እየተመለሱልኝ ነው። በጣም ደስ ይላል። ቀስ እያለ ደግሞ ትውስታዎች ሙሉ ለሙሉ መመለስ እንደሚችሉ እርግጠኛ ነኝ። ተስፋ አደርጋለሁ። ኤኒዌይስ ተማሪ ሀና ይህን ጥያቄ እንዴት መስራት እንዳለብን በኮንሰፕት ደረጃ ታስረጅ እንችላለሽ? እንደዛ ደግሞ መቀጠል ትችላለሽ። Thank you so much for giving me this task. So to find the mean of the given data, easily we can add each data and divide by the total number of the frequency. So the upcoming result can be taken as the mean of the data. Thank you so much. You see, this Hannah is really Hannah. I know before. Very good. You can tell me how to complete the second problem. ሞ እኔ የሆነ ነገር ይሰማኛል። ምንድነው የሚሰማሽ አሚን? እስቲ ንገሪኝ። ምን መሰሎት ጋሽ፣ መጀመሪያ የወንድሞችዎትን ነገር ማስተካከል ይኖርብዎታል። ቆይ እንዴት ብዬ ነው የወንድሞቼን ነገር ማስተካከለው? አንደኛ ጋሽ ከተሾመ ጋር በመነጋገር ያሉበትን ቦታ እንዲያጣራ ማድረግ አለበት። ሁለተኛ ነገር ደግሞ ብሩክን ባገቱበት ወንጀል ለፖሊስ እንዲያዙ ማድረግ። ግሩም ሐሳብ ይመስላል። ሌላው ደግሞ ጋሽ እንደምንም ደፈር ብለው በውስጦት የያዙትን ሚስጥር ለብሩክ ቢነግሩትና አይምሮ ንጹህ እንዲሆን ቢያደርጉ ባይ ነኝ። እሱማ ልክ እኮ ነሽ አሚን። እንደዛ ካላደረጉ ግን ጋሽ ችግርን እየወለደ ሌላ ጣጣ ነው ይዞቦት የሚመጣው። እሺ እስኪ አሚን ያልሽኝን ነገር ሁሉ አስብበትና በቅርብ ጊዜ ውስጥ ሆነ ልባት ላይ ደርሳለሁ። ታው ጋሽ እንደዛ ቢያደርጉ ነው የሚሻለው። ቅድም እኮ አጣጥፎ ሲጠሩኝ እኮ የቤቴን በር ሳልዘጋ ነው የመጣሁት። አዎ ሂጂ በቃ ሂጂ። ታዲያ ትንሽ ገብቶ አይጫወቱ? የለም እኔም ስራዬን ካሁኑ መጀመር አለብኝ። ተሾመን ሄጄ ላገኘው። እሺ ሰላም ወይ? ደህና አንቺ አንዴ ፊዮሪን ብቻ አላውራት። ችግር የለውም ይቻላል። ምነው ፊዮሪ ፊትሽ የደበረው ይመስላል? ችግር አለ እንዴ? ምን ደስ የሚል ነገር አለ ብለህ ነው? ቢያንስ እኔ ማስታወስ እየቻልኩ ነው። እሱ ያስደስታል? እርግጥ ነው ማስታወስ በመጀመር እኔ ላንተ በጣም ደስ ብሎኛል። በድጋሚ አንድ ነገር እንድትረጂልኝ እፈልጋለሁ። ምን ልረዳክ? ስለና ማስታወስ ስለቻልኩ ላንቺ ያለኝ ስሜት እንደሚጠፋ አድርገሽ ባታስቢው ደስ ይለኛል። መቼም የሁለታችሁ ፍቅረኛ ሆናለሁ ብለህ እንደማትለኝ ተስፋ አደርጋለሁ።